እነዚህ ፍጥረታት የሜዳ ፍየሎችን አጋዘኖችን በማደን ይኖራሉ። በተጨማሪም መልካቸው ጥቁር ነው። አፍሪካ በተለይ በኢትዮጵያ ግዛት በሜሮይ እነዚህ ይገኛሉ ይላል። ገጻተ ከለባት መነጋገር አይችሉም፣ ስል በሆነ በሚሰማ ድምጽ ግን ያወራሉ ይላቸዋል። በተለይ ፊታቸው በጣም አስፈሪ ስለነበረ የጸነሱ ሴቶች ከድንጋጤ ብዛት የተነሳ በማህፀናቸው ያለው ጽንስ ሁሉ እንደወጣ ጭምር ነው። ስለ ኢትዮጵያ ደግሞ ስናነሳ ፕሊኒን መጥቀሳችን አይቀርም። እንግዲህ ፕሊኒ አረጋዊ በጣም የሚገርም ነው። ስለ ፕሊኒ እንግዲህ ብዙ ነገሮችን መናገር ይቻላል። በተለይ በእንስሳት፣ በአራዊት፣ በአይዋፍ ላይ የነበረው ዕውቀቱ ቀላል ዕውቀት አልነበረም። በጣም ሰፊ ዕውቀት ነበረው ፕሊኒ። በተለይ ተፈጥሮ ታሪክ ላይ ኢንሳይክሎፒዲያ መዝገበ ጥበባትን ያዘጋጀ ነው። እዛ ላይ እንግዲህ አሁን ወደ ኢትዮጵያው ሳቤ ነው መወስዳችሁ ክቡራን ተመልካቾቻችንና ምን ይላል? በአፍሪካ በተለይ በኢትዮጵያ ግዛት በሜሮይ እነዚህ ይገኛሉ ይላል። ገጻተ ከለባት የሚውሻ ፊት ያላቸው የዝንጀሮ ሳይኖሶፋሊ ወተት እየጠጡ የሚኖሉ ዘላን ጎሳዎች ናቸው። ቁመታቸው ወደ 12 ጫማዎች ይረዝማል ይላል። የሚረዝሙ ናቸው በማለት ያነሳቸዋል። እንግዲህ ናቹራል ሂስትሪ የተፈጥሮ ታሪክ ነውና የተፈጥሮም ፈላስፋ ነው ተብሎ የሚጠቀሰውና እነዚህ ነበሩ በማለት ይጠቅሳል። ፕሊኒ እንግዲህ ዘኢልደር እንደውም ምን ይላል? እንግዲህ ይላል ሙሉ በሙሉ ምናባዊ የሆኑ ክልሎች ወደ አፍሪካ ይመጣሉ ነው የሚለው። ወደ ምዕራብ ወደ ኢትዮጵያ ግዛት በተለይ ሜሮይ ላይ የውሻ ራስ ወይም ገጽ ያላቸው እነዚህ ይገኛሉ በማለት ነው የሚጽፈው። ይሄ እንግዲህ የፕሊኒ ጽሑፍ ነው። በጣም ታዋቂ ጽሑፉ ነው። ስለዚህ ጠቀስ ያደርጋል ማለት ነው። በተለይ ሜሮይ ላይ ያለውን ነገር ሲያነሳ ሌላው ኤሊያንም ኦን አኒማልስ በሚለው ጽሑፉ 10ኛው ክፍል 25ኛው ቁጥር ላይ ይመስለኛል ምን ይላል? የግብፅን ክልል ሲሻገሩ ለ7 ቀናት ሙሉ የሚጋፈጡት ፍጹም በረሃ ይገኛል። ከዚህም ባሻገር ወደ ኢትዮጵያ በሚወስደው መንገድ ላይ ሳይኖሶፋሊ ወይም ገጻተ ከለባት ያላቸው ይኖራሉ። እነዚህ ፍጥረታት የሜዳ ፍየሎችን አጋዘኖችን በማደን ይኖራሉ። በተጨማሪም መልካቸው ጥቁር ነው። የውሻ ራስና ጥርስ አላቸው። ይህንን እንስሳ ስለሚመስሉ በዚህ ማለት ወይም በእንስሳት መጽሐፍ ውስጥ እነሱን መጥቀስ በጣም አግባብ ነው ይላል። መነጋገር አይችሉም፣ ስል በሆነ በሚሰማ ድምጽ ግን ያወራሉ ይላቸዋል። ከአገጫቸው በላይ የተንጠለጠለ ጢማቸው ይገኛል። ከድራኮኖች ወይም ከእባቦች ጢም ጋር የሚነጻጸር ነው ይላል። እጆቻቸው ጠንካራና በጣም ሹል በሆኑ ጥፍሮች የተሸፈኑ ነው ይላል። ወደ ኢትዮጵያ ሲመጣ ነው ያለው። መላ አካላቸው በጠጉር የተሸፈነ ሲሆን ይህም ከውሾች ጋር የሚያመሳስላቸው ሌላኛው ነገር ነው። በጣም ፈጣኖች በመሆናቸው ሌሎች የማይደርሱባቸውን አካባቢዎች ያውቃሉ። በዚህም የተነሳ እነሱን መያዝ በጣም አስቸጋሪ ነው በማለት ነው እንግዲህ የሚያነሳው። ክቡራን ተመልካቾቻችን እጅግ ይገርማል እና እንደዚህ እያደረጉ እንግዲህ የጥንት የታሪክ ጸሐፍት ስለነዚህ ፍጡራን ሰፋፊ ነገሮችን ጽፈዋል። በሞደርን ሊትሬቸር ያለውን ርዕስ ነግሬያቸዋለሁ። ኦርደር አድርጋቸው አንብቧቸው፣ ተራቀቁባቸው። በተረፈ ግን እነዚህ ጥንታዊ ሰነዶች በጣም በሚገርም መልኩ ነው ስለነዚህ ፍጡራን ያቀረቡት። ከዚህ በዘለለ መልኩ ግን ስለነዚህ ፍጡራን ማንበብ የጀመርኩት ወይም መጻሕፍትን ስማር ቅዱሳን መጻሕፍትን ሳነብ ግዕዝ በተለይ ግዕዝ መጻሕፍቶችን ሳነብ ያገኘኋቸውን ነው ማካፈላችሁ። እንግዲህ ስክሪኑ ላይም ለማሳየት እሞክራለሁ። አሁን በርካታ ነገሮች ነው በግዕዝ መጻሕፍት ውስጥ ያገኘኋቸው ስለነዚህ ነገሮች። በተለይ አንደኛው የእንድሪያስና የበርቶሎሜዎስ ገል ነው። ገለ እንድሪያስ ወበርቶሎሜዎስ ወይም ከገለ ሐዋርያት ውስጥ መካከል የሚጠቀሱ እንድሪያስና በርቶሎሜዎስ እነዚህን ገጻተ ከለባት እንዳገኙ ይገልጻል። በተለይ እንግዲህ ዓለምን ዞሮ ሲያስተምሩ ይላል። እንደውም ጌታችን ተገልጾላቸው ቅዱሳን ሐዋርያትን ምን ይላል? ወበእንተዛ አስተራዮሙ እግዚእነ ኢየሱስ ክርስቶስ ወይቤሎሙ ተንሶ ሐዋርያት ቅዱሳን ታገሱ ወይትፍሩ አነ ፌኑ ሀቤክሙ ብእሴ ዘገጹ ከመገጸ ከልብ ወአርአያሁ ግሩም። እንደውም አትፍሩ፣ ወደ እናንተ መልኩ አስፈሪ ፊቱ የውሻ የሆነ ሰው ወደ እናንተ ልካለው አላቸው ይላል። ከዚያ ሰው ሀገረ በላ የተሰብ ይላቸዋል። ሰውን ወደሚበሉ ሰዎች ሀገር ደረሱ ነው የሚለው። እንግዲህ ዓለምን ዞሮ ሲያስተምሩ ይላል እዚህ መጽሐፍ ላይ።
ከዛ ምን ይላል መጻ ብእሲ እምሀገረ በላይ ተሰብ ይስስ ብእሲ ዘይበል ገጹኒ ከመከል ባህቱ እግዚአብሔር ረሳዮ ይኩን ዘይረዶሙ ለሐዋርያት ወሶበነጸሮ ለእስክንድር ወስረዱ ለእንድርያስ ኮነ ከመበን ሐዋርያትኒ አተው በስመ እግዚአብሔር ላይ ሊሆሙ ወላይ ለገጸከል ውእቱኒ ቤሎም ይትፍሩ ኦ አሃዌ መንፈሳውያን። እንግዲህ ይሄ ሰውን የሚበላ የውሻ ፊት ያለው የሚበላውን ሰው ፍለጋ ሰውን ከሚበሉ ሀገር መጣባቸው ይላል። ይሄ ደግሞ ሰውን ራሱ የሚበላ ነው ማለት ነው። እዚህ ላይ እንዳነበብ ነው እና ፊቱም የውሻ ፊት ነበር ይላል። ነገር ግን እግዚአብሔር ሐዋርያትን የሚረዳው አደረገው ብሎ ነው የሚጽፈው እና የእንድርያስ ደቀ መዝሙር ለእስክንድሮስ ሳየው እንደ በድን ሆነ ነው የሚለው ደንግጦ እና አማተቡ ጭምር ነውና አትፍሩ አላቸው። መንፈሳውያን ወንድሞች አትፍሩ አላቸው ይላል። ከዛ በኋላ እንግዲህ ያው ምንም ሊያደርጋቸው እንደማይችል ተረዱ እና ስሙን እንደጠየቁት ይጽፋል እና እንድርያስም ምን ይላል ገድለ ሐዋርያት ሳነበው እንድርያስ ገጸ ከልቡን መረቀው ይላል። እግዚአብሔር ይባርክ ብሎ መረቀው ስሙን እንዲነግረው ጠየቀው ይላል። ስሜ ስምሱህ ይባላል አለው ይላል። እዚህ ላይ እንግዲህ መናገር የሚችል ገጸ ከልብ እንደሆነ ነው የሚጽፈው መጽሐፉ ላይና ከዛ በኋላ ይዘውት ሄዱ ነው የሚለው። በተለይ ባርቶስ ወደሚባል ሀገር ነው የሄዱትና ባርቶስ ወደሚባለው ሀገር ይገቡ ዘንድ ሲዘጋጁ ገጸ ከልብ ወይም የውሻ ፊት ያለው ምን አለ? ክድኑ ገጼ ፊቴን መጀመሪያ ሸፍኑ ይላቸዋል። ምክንያቱም ወደ ሀገሩ ከመግባታችሁ በፊት መሆን አለበት አላቸው። ከዛ በኋላ እንድርያስ የገጸ ከልቡን ወይም የውሻ ፊት ያለውን ሰው ፊቱን ሸፈኑት ነው የሚለው። ከዛ በኋላ እንድርያስ የተዘጋውን የሀገር በር ሊከፍትላቸው ዘንድ ወደ እግዚአብሔር ጸለየ ይላል። ወዲያው መግቢያው ተናደና ግንቡ ወደቀ ፈረሰ ነው የሚለው። ልክ እንደ ኢያሪኮ ማለት ነው። ከዛ ወደ ሰተት ብለው ወደ ባርቶስ ሀገር ገቡ ይላል። ባርቶስ ውስጥ እንደገቡ የንጉስ ወታደሮች እንድርያስን ለአንበሶች ለመስጠት ያዙት ነው የሚለው። የውሻ ፊቱ ያለው ያ ፍጡር ግን እንድርያስን ምን ይለዋል? የተሸፈነውን ፊቴን ግለጽልኝ አለው። ያን ጊዜ ፊቱን ገለጸለት ይላል። ያን ጊዜ ፊቱን ገልጾ የአውሬ ፊት ያለው ፍጡር በቁጣ ህዝቡን ተመለከታቸው ነው የሚለው። ወደ አውሬነት ባህሪው ተመልሶ አንበሶቹን ነብሮቹን አንድም ሳያስቀር ገደላቸው ይላል። ህዝቦቹ ፈርተው ይሸሹ ጀመር፣ እንዳይወጡ ግን የእሳት ደመና ከለከላቸው ነው የሚለው። ከዚህ በኋላ እንግዲህ ባሉበት በፍጥነት ተሰብስበው መጸጸታቸውን በስፋት ይጽፋል። ከዛ በኋላ በርተሎሜዎስ ወእንድርያስ ለገጸ ከልብ ይቤልዎ ይራቅ እምኔከ ይሉታል። በርተሎሜዎስና እንድርያስ የውሻ ፊት ያለውን ከአውሬነት የሰው ልጅ መልክ እንዲኖረው አዘዙት ነው የሚለው። እሱም ወዲያው ከአውሬነቱ መልክ ተለውጦ የሰብአዊ ፍጡር መልክን እንደያዘ ይገልጻል። ይሄ በጣም በጣም አስገራሚ ነው። በጣም አስገራሚ ነው። በጣም በተለይ ደግሞ የሱን ፊት አይተው ሁሉ በድንጋጤ የሞቱትን ጸልየው እንዳነሷቸውና እሱም ከአውሬነት መልክ ወደ ሰውነት መልክ እንደተቀየረ እንግዲህ ገጸ ሐዋርያትን በተለይ ሳነብ በጣም በጣም የገረመኝ አንድ ታሪክ ነው። ክቡራን ተመልካቾቻችን እናንተንም በእጅጉ እንደሚገርማችሁ እንደው ሙሉ እምነት አለኝና ይሄ በጣም በጣም አስደናቂው ነው። ሌላው በጣም በጣም የሚገርመኝ የክርስቶፎሮ ታሪክ ነው። የቅዱስ ክርስቶፎሮስ ታሪክ በመላው ዓለም የሚታወቅ ነው። ስክሪኑ ላይ ስዕሉን የምታዩት ነው። በተለይ ሚያዝያ 2 ነው በዓሉ የሚታሰበው፣ እረፍቱ ማለት ነው። በስንክሳር ላይ ያለ ወበዛቲ ዕለት ኮነ ሰማዕተ ቅዱስ ክርስቶፎሮስ ዘኮነ ገጹ ከመከል። ክርስቶፎሩ ሰውን ከሚበሉ ሰዎች ሀገር እንደሆነ ይጽፋል። በተለይ በዚህ ቀን ይላል ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ ይላል። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነት ማረኩት። አባቱም በሐዋርያው ማቲያስ እጅ ያመነ እንደሆነ ቀድሞ ይጽፋል። ከዛ በኋላ ምን ይላል? በማረኩት ጊዜ ቋንቋቸውን አያውቅምና ወደ እግዚአብሔር ጸለየ። ቋንቋቸውን ገልጾለት እንደነርሱ መናገሩን ንጉሱም ተበሳጭቶ በትልቅ ብረት ምጣድ ውስጥ እንዲጨመር እሳት እንዲነድበት እንዳላደረገ ምንም እንዳላደረገው ጉድጓድ ውስጥ ቢጨመር መልአክ እንዳወጣው እና ማሰቃየቱ ሲሰለቻቸው አንገቱን ቆርጠውት ሚያዝያ 2 እንግዲህ በእግዚአብሔር ስም አንገቱን ጭምር እንደሰጠ ይጽፋል እና በጣም በጣም የሚገርም ነው። በተለይ በምዕራቡ በምስራቅ ኦርቶዶክስ ቤተክርስቲያን ስዕሎቹ በቃ በደንብ አድርገው ስክሪኑ ላይ እንደምታዩት በገጸ ከልብ ሰው ይስሉታል።
በተለይ ጀርመናዊ ኤጲስቆጶስና ባለቅኔ ዋልተር ቅዱስ ክርስቶፎሮስ በተለይ በከነዓን የሰውን ስጋ የሚበላና እንደ ውሻ እንደሚጮህ ይጮህ የነበር የገጻተ ከለባት ዝርያ አድርጎ ገልጾታል። ነገር ግን አሁን ጊዜ በተለይ በራሻ ሞስኮ በዚህ መልኩ እንዳይሳል ግን አዘዋል። ይሄ በጣም አስገራሚ ነው። ክቡራን ተመልካቾቻችን ይሄ እንግዲህ ከክርስቶፎሮስ ታሪክ ጋር ያገኘሁት ነው። ሌላው በጣም የሚገርመው የቅዱስ መርቆሪዎስ ታሪክ ነውና በተለይ ገድለ መርቆሪዎስን ሳነብ እጅግ ይገርመኝ ነበር። መጀመሪያ ስዕሉን ያየሁት በብዛት ተስሏል እና እዛ ላይ በጣም የሚገርም ነገር ነው። ክቡራን ተመልካቾቻችን በተለይ ገድለ መርቆሪዎስ ላይ ደግሞ ይሄን ነገር ጽሑፍ አንብቤያለሁና እሱን ነው የምነግራችሁ። በተለይ በገድለ መርቆሪዎስ ሳዶሮስ የሚባል የመርቆሪዎስ አያት ነው። አባቱ አሮስ ይባላል። ለአደን ሲወጡ ህሮፎስ እና አርጋኒ የሚባሉ የውሻ ፊት ያላቸው ገጻተ ከለባት አገኟቸው። የመርቆሪዎስን አያት ሳዶሮስን ሰባብረው እንደበሉት አባቱ አሮሱን ግን ሲበሉት መልአክ እንደከለከላቸው ይጽፋል። በተለይ በስዕሉ ላይ እንደምታዩት ክቡራን ተመልካቾቻችን በጣም አስገራሚ ነገር ነው እዛ ላይ የምትመለከቱት። እንደውም ምን ይላል? ወመጹሃ ቢሆሙ ክልኤቱ ደው ገጻተ ከለባት እምርሁቅ ብሔር ወበጹሃ በመስገርት ወነቀ ወዶል እንዛሃለው ውስተ መስገርት ይላል። ከለታት በአንዷ ቀን እንደ ልማዳቸው ለአደን ወጡ ይላል ሁለቱ። ከዚህ በኋላ ከሩቅ አገር ተነስተው ከውሾች አገር ወገን ሁለቱ ወደ እነሱ መጡ ነው የሚለው። ያን ጊዜ በወጥመድ ውስጥ እንዳሉ ጮኸ ይላል። አሮስና ሳዶሮስ ነቅተው ቢያዩአቸው መልካቸውን ይጽፋል። ምን ይላል? መልካቸው የከፋ ይላል። ስክሪኑ ላይ ታዩታላችሁ። የራሳቸው ጠጉር እንደ ፈረስ ጭራ ያለ፣ ጥርሳቸውም እንደ አንበሳ ጥርስ፣ አይኖቻቸው እንደ እሳት የቀሉ፣ እግሮቻቸውና እጆቻቸው እንደ ብረት፣ ጥፍራቸውም እንደ አንበሳ ጥፍር የሆኑ ፍጡራን ያው ገጻተ ከለባት የውሻ ፊት ያላቸው በሚያስፈራ ድምጽ ጮሁ ይላል። እንግዲህ አሮስም የሚያስፈራ ድምጻቸውን በሰማ ጊዜ አባቱን ቀሰቀሰና የሚያስፈራ ድምጽ ሰማሁ አለው ይላል። አባቱም ያው ተነሳና ሰይፎቻቸውን መዘው ወደ ወጥመዱ የገባውን ለመያዝ ሲሄዱ ወዲያው እነዚህን የውሻ ፊት ያላቸውን ፍጡራን ባዩ ጊዜ በጣም ተንቀጠቀጡ ይላል። ወደቁ ነው የሚለው። ወዲያው የአሮስን አባት ሳዶሮስን ስጋውን ቢዘው ሰባብረው እንደበሉት እነዚህ ፍጡራን ይጽፋል። የቅዱስ መርቆሪዎስን አያት ማለት ነው። ስዕሉ ላይም ሲበሉት እያያችሁ ነው። ልጁ አሮስን ደግሞ ሊበሉት ፈለጉ ነው የሚለው። የእግዚአብሔር መልአክ ግን ከለከላቸው ይላል። በተለይ ከአብራኩ የሚወጣ መልካም ፍሬ ያለና ተው አላቸው። ወዲያው በአውታረ እሳት ዙሪያውን ከቦ አስጨነቃቸው ይላል። እነዚህም ፍጡራን ደግሞ ወደ መርቆሪዎስ አባት ወደ አሮስ መጡና ሰገዱለት ነው የሚለው። በተለይ የእግዚአብሔር መልአክ እነዚህን ምን ይላቸዋል? ህሮፎስና አርጋኒ ይላቸዋል። እግዚአብሔር ቅዱስ ከሱ ስለሚወለድ ተውት አትንኩት አላቸው። ወዲያው ምንድን ነው የሚለው? ወሶቤሃ ወለጠ እግዚአብሔር ፍጥረቶሙ ማርያ አራዊት ሀባሪያ ሰብ ይላል። ወረሲዮሙ ከማባገ ቡሩካን ይላል። ከአራዊትነት ወደ ሰው አርያነት ፊታቸውን ለወጠ፣ እንደ የዋሆች በጎችም አደረጋቸው ነው የሚለው። ማለት የአውሬነት ጠባያቸውን ተዉ ነው የሚለው። ከዛ በኋላ አትፍራ እንዳሉት ይጽፋል። ወዲያው ወደ ሀገሩ ይዟቸው ፊታችሁን ሸፍኑ ብሎ ይዟቸው እንደሄደ አብረውትም እንደሄዱ ይጽፋል። በተለይ የዚህ ሀገር ሰዎች ያዋቸዋል፣ ሊገሏቸዋል እንዳላቸው ገጻተ ከለባትን የውሻ ፊት ያላቸው ግን እሱን ማንንም ቢሆን አንፈራም፣ ግን በማንም ላይ ክፉ ማድረግ አንፈልግም እንዳሉት እሱም ደግሞ ለሚስቱ እንደነገራት ይጽፋል። በጣም ሰፊ ነው ገሉ። አጠር አድርጌ ነው የምነግራችሁ። እሷም ደግሞ ዝም በል እኔ በህልሜ ያየሁትን ልንገርህ አለችው። ሁለት የውሾች መልክ ያላቸውን በህልሜ ያየሁ አለችው። አባትህንም በሉት፣ አንተን ግን ተዉ፣ ካንተ ጋርም አመጣቸው፣ ከተራራውን በታች አስቀመጥካቸው፣ ወደ እኔ መጣሁንም ውሰድና የሚበሉትን ስጣቸው እንዳለችው እሱም እንጀራና የወይን ጠጅ የበለስ ቂጣ ማዘጋጅታ እንደሰጠችውና እንደሰጣቸው ይጽፋል። እነሱም የምግቡን ጣዕም እጅግ እንዳደነቁ ማንም ሳይ በሌሊት ወደ ቤቱ እንዳስገባቸው እና እነዚህ የውሻ ፊት ያላቸው በስራ ሁሉ የሚታዘዙት እንደነበሩ ይጽፋል። ወዲያው በተለይ ደግሞ መርቆሪዎስ ተወለደ ይላል። ፒሉፓዴር አሉት። እንግዲህ በዛ ዘመን እንግዲህ አራተኛው ክፍለ ዛሬ 1600 ዓመት ቀደም ብሎ ማለት ነው። እና የውሻ መልክ ያላቸውን ወይም ገጻተ ከለባት እስካሁን እነሱ ጋር ተቀምጠው
ለረጅም ጊዜ የታዘዙት እንደነበረ እዛ ላይ በስፋት ይዘረዝራል። ከዛም የሀገሪቱ በር ጠባቂ እነዚያን ገጻተ ከለባት የውሻ ፊት ያላቸውን ድንገት አየ። ወዲያው ለሀገረ ገዢው አሮስ በጣም የከፉ 2 አራዊት አምጥቷል ብሎ ነገረው። ያን ጊዜ መኮንኑ በቁጣ አሮስን ግሩማን አራዊትን እንዳመጣ ሰምቻለሁ፣ ለኔ ስጠኝ ዋጋህን እከፍልሃለሁ እንዳለው፣ እሱ ግን አሮስ ግን የቅዱስ መርቆሬዎስ አባት ማለት ነው የዱር አራዊትን ማየት አትችልም እንዳለውና መኮንኑም እንደተቆጣ ይጽፋል። ወዲያው ሰራዊቱን አስከትሎ እነዚህን ገጻተ ከለባት ለማየት ወደ አሮስ ቤት እንደሄደና እነዛን አውሬዎች ባያቸው ጊዜ ደንግጦ በግንባሩ እንደወደቀ ይጽፋል። በተለይ ፊታቸው በጣም አስፈሪ ስለነበረ የጸነሱ ሴቶች ከድንጋጤ ብዛት የተነሳ በማህፀናቸው ያለው ጽንስ ሁሉ እንደወጣ ጭምር ነው። ፊታቸው በጣም ያስጨንቃል ይላል። ከዛ በኋላ ከአሮስ ጋር እንደገና ተቀመጡ፣ ሌሎቹ ሸሽተው እንደሄዱ ይጽፋል። ይህን ይመስላል። በጣም ሰፊ ነገር ነው እዛ ላይ የምታዩት። ከዛ በኋላ ግን እንደተጠመቁ ጭምር ይጽፋል። በተለይ አሮስ ተጠምቆ ኖህ ብሎ እንደሰየመው፣ ሚስቱም ታቦት ብሎ እንደሰየማት፣ ልጁ ደግሞ መርቆሬዎስን ፒሉፓዴር ብሎ እንደሰየመው፣ እነዚህ ገጻተ ከለባትን በጣም ኤጲስቆጶሱ ከግርማቸው የተነሳ ፈርቶ ፊታቸውን በልብስ እንዲሸፍኑ እንዳዘዘና ስማቸውን ለውጦ ህሮፎስና ገሊስጣፎሮስ ብሎ እነዛን ቅድም አርጋኒን መሪያን ብሎ እንደሰየመ እዛ ላይ ይጽፋል። ይሄ በጣም አስገራሚ ነው። እንግዲህ በጣም ሰፊ ነገር ነው እዛ ላይ የምታዩት። እንደውም በተለይ አንድ አላዊ ንጉስ ተነስቶ ያንን ሀገር በወረረ ጊዜ በተለይ መኮንኑ ባክህ እነዚህን ገጻተ ከለባት ይዘህ ያን አላዊ ድል ይንሱልኝ ብሎ የመርቆሬዎስ አባት እነዛን ይዞ ወደ ውጊያ ጭምር እንደሄደ ይጽፋል። በተለይ ደግሞ እሱን ኖህን እንደማረኩት፣ ኖህ ማለት የመርቆሬዎስ አባት ነው ስሙ፣ ያኛው የፊተኛው ኖህ እንዳልሆነ ክቡራን ተመልካቾቻችን መረዳት ይገባቸዋል። ከዛ በኋላ በማረኩት ጊዜ እንዳለቀሰ እንደው እነዚህ ገጻተ ከለባት መቼ ነው መጥተው የሚረዱኝ ብሎ እንዳለና በተለይ ደግሞ ቅዱስ ሚካኤል ወደ እነዚህ ገጻተ ከለባት ሄዶ ወደ እስር ቤት ሂዱና ወንድማችሁን ኖህን አድኑት፣ አራዊት ይበሉት ዘንድ ስጋውን ለአራዊት ስለሚሰጡ እግዚአብሔር እንዳለፈው ኃይልንና ብርታት ሰጥቷቸዋል እንዳላቸው፣ እነዚህም ገጻተ ከለባት ወደዚያች ሀገር እንደሄዱ ወደዚያች ሀገር በገቡ ጊዜ በተለይ የንጉስ ሰራዊቶችን የሀገሪቱ ሰዎች ባዩአቸው ጊዜ በጣም ደንግጠው በግንባራቸው እንደወደቁ፣ በጣም በእጅጉ እንደፈሩ፣ ብዙዎችም እንደሞቱ፣ ሴቶች ልጆቻቸውን ራሱ ነፍሰ ጡሮች በማህፀናቸው ውስጥ ያለውን ሁሉ እንደፈሰሰባቸው ይጽፋል። ንጉሱም አገልጋዮቹን አንበሶቹና ነብሮቹን ሁሉን አራዊት አምጧቸው፣ እኒህን የአራዊት መልክ ያሏቸውን ይብሏቸው እንዳላቸውና እንዳመጧቸው በጣም ይጽፋል። ግን እነዚህ የውሻ መልክ ያላቸው አንበሶችን፣ ነብሮችን፣ ሌሎችንም አራዊት ባዩአቸው ጊዜ በጣም እንደውም በእግሮቻቸው ጭምር በእጆቻቸው እንዳጨበጨቡ ደስ እንዳላቸው የእግራቸው አቧራ እንደ ጉም ተኖ እስከ ደመና እስኪደርስ ድረስ ሽቅብ እንደዘለሉ ይጽፋል። ሁሉንም አንበሶችንም አናምርቶችንም ሁሉ ይዘው ስጋቸውን ቆረጡና ወደ ታች ወደ ላይ እንደወረወሯቸው ይጽፋል። ይሄ በጣም አስገራሚ ነው። ያን ጊዜ ንጉሱ ባክ እነዚህን የውሻ ፊት ያላቸውን ፍጡራን በልብስ ሸፍንልኝ እንዳለው ያን ጊዜ ፊታቸውን ደግሞ ኖህ እንደሸፈናቸው ይጽፋል። እንደውም አንተ እግዚአብሔር ሰው ሆይ ይለዋል የመርቆሬዎስን አባት፣ የመንግስቴን እኩሌታ ላንተ ሰጣለሁ፣ 5 ሴቶች ልጆች አሉኝ፣ ከነርሱ አንዷን ላንተ ሚስት ትሆን ዘንድ ሰጣለሁ እንዳለው ኖህ ግን እኔ በፍጹም ይሄን ነገር አልፈልግም ብሎ በተለይ የውሻ መልክ ያላቸውን ይዞ እንደወጣለት ይጽፋል። ክቡራን ተመልካቾቻችንና በጣም ሰፊ ነገር ነው እንግዲህ እዚህ ላይ የተረዳችሁት። በተለይ በ18ኛው ክፍለ ዘመን ጠቢበ ጠቢባን የሚለው መጽሐፍ ላይ እንደዚህ ተስለው ስክሪኑ ላይ እያያቸዋት ነው። ባለፈው ማሳየቻቸዋለሁ ክቡራን ተመልካቾቻችን እና በጣም አስገራሚ ነገር ነው እንግዲህ የምናየው ነገር እዚህ ላይ የተጻፈው ነገር የሰማነውም ነገር። ስለዚህ በገላት ጽሑፍ ላይ ጭምር እነዚህ ተጠቅሰው እናነባለን፣ በታሪክ ሰነዶች ላይ እናነባለን፣ በስዕላት ተስለው
እናያለን። አልፎ ተርፎ በጥንት አፈ ታሪክ ጨምሮ እነዚህ ነገሮች በስፋት ተጽፈው የምናየው ነገር ነው። በተለይ በጣም ብዙ ፊልሞችም ተሰርቶባቸዋል። ክቡራን ተመልካቾቻችን እንግዲህ ይሄን ያህል አቅርብ ያለው ይሄ እንግዲህ ለአጥኞችና ለተመራማሪዎች መነሻ ሊሆናቸው ይገባል ብዬ አስባለሁ። እንግዲህ ገጸ ከለባት ወይም አውሬዎች መብላት የሚችሉ አይነት እነዚህ ገጻተ ከለባትን ሳይኖሶፋሊን በዚህ መልኩ አይተናልና በተለይ በገድለ ሐዋርያት ላይ በስንክሳር ላይ በገድለ መርቆሬዎስ ላይ በስዕላት ላይ ሁሉ ይሄን ነገር በተቻላቸው አቅም ተርጉመውን ባመጡትም ራሳቸውን በሳሉትም ስዕል ወይም በጻፉት ጽሑፍ ላይ ገልጸውልናል ማለት ነው። ስለዚህ እነዚህ አፈታሪካዊ የሆኑ ፍጡራን አሉ ወይስ የሉም? የራሳችሁ ምልከታ ማየት ትችላላችሁ። እንግዲህ ተጽፈዋል። የተጻፈው መፈተሽ፣ ማንጠርጠር፣ ማበጠር የኛ ድርሻ ነው። ግን በአጠቃላይ ስናያቸው እነዚህ ፍጡራን ሰውን የሚጎዱ ሆነው ነው የተሳሉት፣ አስፈሪ ሆነው ነው የተሳሉት እና አንዳንዴ በአምላክ ቸርነት ወደ ሰብአዊነት የተመለሱት ናቸው ረዱ የተባለው እንጂ በአንጻሩ በጣም አደገኞችና የአውሬ መልክ ያላቸው የአውሬ ባህሪ ያላቸው እንደሆኑ ነው የሚጽፈው። ስለዚህ እንግዲህ ደመነፍሳዊ ናቸው ማለት እንችላለን እንጂ የሰው ልጆች ናቸው ማለቱ እንኳን ትንሽ ይከብዳል። በኔ ምልከታ ነው። ግን የደመነፍሳዊ አውሬነት ጠባይ ያላቸው ፍጡራን ናቸው ብለን ማየት እንችላለን። ክቡራን ተመልካቾቻችን ሰፊውን ጊዜ ስለዚህ ፍጡራን ሳንሸራሽርላችሁ ቆይቻለሁ። እናንተ ደግሞ ተወያዩበት፣ ተራቀቁበት፣ ተመራመሩበት። ረጋ ብላችሁ ብዙ ሳትጨናነቁ ዕውቀትን ማስተዋልን ገንዘብ እንድታደርጉ ሁሌ ምክሬ ነው። ከልብ ወዳችኋለሁ። በሌላ መርሃ ግብር ግን እስከምንገናኝ ቸር ደሩ በማለት ስለ ሳይኖሶፋሊ ባጭሩ ይሄን የመሰለ ነገር አቅርቤላችኋለሁ። እናንተ ደግሞ በማንበብ በመመራመር እንድታሰፉ መልእክቴ ነው። ቸር ዋሉ። ሰላም ደሩ።